ሃይሚ ያዘጋጀችው ፕሮግራም ብዙዎችን እያነጋገረን የሚገኘው ዩቲዩብ ላይ 1000 ሰብስክራይበር ማምጣት ምን ያህል ከባድ እንደሆነ እኛ ጀማሪዎች እናውቃለን። 1000 እውነትም ጥበበኛ ሴት ናት። እውነትም በጣም አስተዋይ፣ በጣም ልብ ያላት ሴት ናት። ልዩ ልዩ ደስ የሚል ቀን ነው ልዩ ዛሬ ልዩ ለት ደስ የሚል ሆኖ ሳገኘው ትንሽ ብታረፍዱም ቅጣት እንዳለው ተነጋግረናል። ምንድነው እናቴም እዚህ ስለተገኘሽ በጣም ደስ ብሎኛል። ከጎረምሶች ጋር ሆነሽ እርሱን ማንተ ዛሬ ልዩ ለት ደስ የሚል ሆኖ ሳገኘው እግዚአብሔር ሰላም ሰላም፣ እንዴት ናችሁ? ውድ የተከበራችሁ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? ከትንሽ ቆይታ በኋላ ተመልሰን መተናል። ያው ምንም አዲስ ነገር ስላልነበረ ብዙም አዳዲስ ነገራቶች ስላልነበሩ ነው ጠፋ ያልነው እና በጣም ደግሞ ደስ በሚል ቪዲዮ ደግሞ ዛሬ መጥቻለሁ ማለት ነው። ቪዲዮውን ካያችሁት ያላያችሁም ደግሞ ካላችሁ ከታች ሜንሽን አደርግላችኋለሁ። ብሩክ 350,000 ሰብስክራይበር መግባቱን ተመልክቶ ሃይሚ ያዘጋጀችው ፕሮግራም ብዙዎችን እያነጋገረን የሚገኘው እውነትም ጥበበኛ ሴት ናት። እውነትም በጣም አስተዋይ፣ በጣም ልብ ያላት ሴት ናት። የሚያስብላትን ስራ ሰርታለች ማለት ነው። እኔ በበኩሌ በጣም ተደስቻለሁ። ብዙዎችም ተደስተዋል። ብሩክ አያንስበትም። ያው ምንም ቢደረግበትም በብሩክም ደግሞ አያንስበትም። ምክንያቱም ብሩክ ምን አይነት ሰው እንደሆነ ታውቃላችሁ። እያንዳንዱ ቪዲዮ ላይ የብሩክን ሰባዊነት፣ ብሩክ ምን አይነት ለሰዎች የሚያደርገው ለታዳጊዎች የሚያደርገው እንዲሁም ደግሞ ለአቅመ ደካሞች ለሽማግሌዎች የሚያደርገው ነገር ታውቃላችሁና እንደዚህ አይነት ከዚህም በላይ የሚገባው አይነት ሰው ነውና ብሩክ በጣም የሰው ልክ ነው። ብዙዎቻችሁ ታውቃላችሁና ሃይሚ ደግሞ ያው ታቋታላችሁ። ሃይሚንም ታቋታላችሁ። ሁለቱንም ምን አይነት በጣም ለብዙዎች አራያ ለብዙዎች አስተማሪ የሆኑ ሰዎች ናቸውና ብሩክ 350,000 ገባ። ባይዘው 350,000 ሲባል ቀላል አድርጋችሁ እንዳታዩት። 1000 ሰብስክራይበር ለማምጣት እንኳን 300,000 ማለት ነው። ብሩክ በጣም ኮንግራ፣ በጣም ብዙ ጥረት፣ በጣም ብዙ ድካም፣ በጣም ብዙ እንቅልፍ ማጣት፣ በጣም ብዙ ነገር አሳልፋችሁ 300,000 የምትገቡት 300,000 ሰብስክራይበር ማለት በጣም ከባድ ነው። በእርግጥ በእናንተ እገዛ፣ በእናንተ ማበረታታት፣ በእናንተ ነው ማንኛውም ሰው ትልቅ ደረጃ የሚደርሰውና 350,000 ደግሞ ማግኘት በአንድ አመት ውስጥ ነው። በዛ ላይ በጣም ትልቅ ነገር ነው። ትልቅ ስራ ነው የሰሩት። እንደ ስራቸው ከዛም በላይ የሚገባቸው አይነት ናቸውና በጣም ይገባቸዋል። እንኳን ደስ አለ ብሩክ፣ ለዚህ ቀን እንኳን አበቃ፣ ለዚህ ቀን እንኳን አደረሰ። 350,000 ማለት በጣም ትልቅ ነውና ይሄ ደግሞ ያመጣው ሰርተ ደክመ ጥረ ግረ ነውና በጣም ይመች። ለብዙዎች ደግሞ አስተማሪ ነው። ወደ ሃይሚ ደግሞ እንመለስ። በእርግጥ ሃይሚ 300,000 ናት። ሃይሚ 300,000 ገብታለች። ቀጣይ ደግሞ ሲያከብርላታል ብለን እንጠብቃለን። ሃይሚ 300,000 ገብታለች። ብሩክ ደግሞ 350,000 ነው። እዚች ጋር መያዝ ያለብን ነገር ምንድነው? ብሩክ 350,000 ሲገባ ትልቁ ከግማሽ በላይ በቃ ትልቁ ነገር ሃይሚ ናት። ይኸውላችሁ አንዳቸው ያለ አንዳቸው፣ አንዳቸው ከአንዳቸው ጋር ነው። ምክንያቱም ሁለቱም አብረው አንድ ላይ ሆነው ያመጡት ነገር ነው። በአንዳቸው ጥረት ወይም ደግሞ በአንድ ሰው ብቻ ብርታት አይደለም እና አንዳቸው የአንዳቸውን ጉለት እየሸፈኑ አንዳቸው ደግሞ አንዳቸውን እየደገፉ ነውና ሃይሚ ብሩክ ጋር ባትኖር ብሩክ ሃይሚ ጋር ባይመጣ ሁለቱም ባይተባበሩ እዚህ ደረጃ ላይ አይደርሱም ነበር ማለት ነውና ሁለቱም የመተባበርን ትምህርት ነው ያስተማሩ። በጣም እኔ በበኩሌ በጣም ደስ ብሎኛል። ደስ የሚል ፕሮግራም ነበር ያዘጋጁት። ሌላኛው ነገር ደግሞ በጣም ደግሞ ልቤን በቃ የማረከው ነገር ምንድነው? አብሮ አደጎቹን አረሳም። ገባችሁ? አብሮ አደጎች በደስታውን ጊዜ ጠርቶ ላይክ የሚያስታውስ ሰው የለም። በአሁን ሰዓት ሰው ረሺ ነው። ግን ብሩክ አብሮ አደጎቹን ጠርቶ የደስታው ተካፋይ እንዲሆኑ አድርጓቸዋል ማለት ነውና በጣም ትልቅ ነገር ነው። ብዙ ልላችሁ አይደለም የመጣሁት። እንኳን ደስ አለህ ብሩክ። እንዲሁም ደግሞ ሃይሚም 300,000 ገብታለች። እንኳን ደስ አለሽ። 300,000 ለማስገባት በጣም ብዙ ጥረናል። በጣም ብዙ እኔ ራስ በበኩሌ እባካችሁ 300,000 እናስገባት እያልኩኝ ቪዲዮ እየሰራው ነበርና በጣም ደስ ብሎኛል። ወደፊት ሃይሚና ብሩክ በፍቅር በአንድነት በአብሮነት
ወደፊት ወዳችኋለሁ ቤተሰቦቼ። ሰብስክራይብ ደግሞ ያላደረጋችሁ ቤተሰቦች ካላችሁ ደግሞ ሰብስክራይብ ያደረጋችሁ ደግፉን። አንድ ቀን ደግሞ ያው እንደነ ብሩክ እንደነ ሃይሚ መሆናችሁ ስለማይቀር ማለት ነው። በጣም ከልብ ነው የማመሰግነው። ብዙላችሁ አይደለም የመጣሁት። በሌላ በአዲስ ቪዲዮ እመጣለሁ። እስከዛው ባይ